እንደምን አላችሁ? ምንድነው ሀሳብ? ሁሌ ጭንቀት ፈተናው ከሆነ ቀላል ይሆናል። በቃ ሸኘውሽ አንቺ አቤት አባ ምን ልታዘዝ? ቁርስ ነገር በእናትሽ። እንቁላል ተንቀልቅሎ ቡላ ተንቦልቡሎ። ኧረ ተንቦለቦልሽ ተረጋጊ። ጨጨብሰ ተጨብጭቧለልህ። ያምሻል አንቺ እንዴ? እሺ ቀንጨ ይቀንጨርል። ኧረ ያቀንጨርሽ አባ። አቤት አባ ምን ልታዘዝ? እስቲ የሚጠጣ ነገር ነው። ጠጣ ነገር ስትሮበሪ ዳስ። እንዴ እያስፈራራሽ ነው? ማንጎ ጂስ፣ አቮካዶ ጂስ። አይኔም በይ ተፈራ አንተም ተዝማት ጠላ። ጤና ይስጥልኝ ታራሚዎች ማለቴ ተማሪዎች፣ እኔ ኢንስፔክተር ቲቸር ጸጥ አድርጋቸው እባላለሁ። ለቀጣዮቹ 6 ወራት ማትስ አስተማሪያችሁ እኔ ስሆን እነዚህን ኤክስ እና ዋይ የተባሉ ሁለት ግለሰቦች ከገቡበት ገብተን አድነን ይዘን ለህግ እናቀርባለን። ማን ነው ያለው? አንድ ሰው አፉን ከፍታለሁ ቢል ፍርድ ቤት ነው የምገትረው። ለሁለት ትከፈላላችሁ፣ ምድብ ሀና ምድብ ለ። ግማሽ ኤክስን ግማሽ ዋይን ትፈልጋለህ። ለመሆኑ ኤክስ እና ዋይ ለመጨረሻ ጊዜ የት ነበር የታዩት? ቲቸር ትናንት ማታ ኤክስትሪም ቡክ ውስጥ ችለውት ሲያደርጉ አይቻቸዋለሁ። ጥሩ። በሰዓቱ አንተ የት ነበርክ? ላይብረሪ እያጠናኋቸው ነበር። በአካባቢው ለየት ያለ እንቅስቃሴ ሲያደርግ የነበረ ሰው ነበር? ምናልባት ሊያግታቸው የሚችል ምናልባት ላይብረሪስቷ ማስረጃ አለ? እየዞሮች መጽሐፎቹን ስትሰበስብ አይቻታለሁ። አሁኑኑ በቁጥጥር ስር ውሏት። ኧረ ስለ መድኃኒዓለም ቲቸር አመረርክ እንዴ? ኧረ ከቀልብህ ሁን። ይቅርታ በእናታችሁ በቃ በመሀል የፖሊስነት መንፈስ ይነሳብኛል። ካልሆነ ወይ ጸበል ነገር ምን አልካታ? አይ እዚሁ ነው። ኧረ መደፋፈር። ነገውኑ ጣቢያ ምስክር ይዘህ ማለቴ ቢሮ ወላጅ ዘንድ ትመጣ። ኢንስፔክተር ይቅርታ ግን እንደ ሀሳብ መጀመሪያ ፖሊስ ጣቢያ መልቀቂያ ብታስገባ ባይ ነኝ። ልብህ እኮ አሁንም እዛው ነው ያለው። ዝም በል አንተ። ለመሆኑ የተሰጠህን ተልእኮ ፈጽመሃል? የምን ተልእኮ? የቤት ስራ ሰርተሃል ወይ? ማትስ ደብተሬን ሰርቀውኝ አልሰራሁም። እንደውም ይፈተሽልኝ። ይቻላል። ከፍርድ ቤት የፍተሻ ፈቃድ አለ? ኧረ ተው ቲቸር ተው። ቆይ በግድ ነው እንዴ አባረሩ ከፖሊስ ጣቢያ? እባክህ እዛው ፖሊስ ጣቢያ ብሄር ነው መሰል የሚሻለኝ። ካንደርባን አደ ቦርጋሪ ባዳ ሰላም እንዴት ናችሁ? እንኳን ወደ ቤኑናሎች በሰላም መጣችሁ። ጓደኛዬ ዳርማ ዳሩ ሸንጋዳ ለ27 ዓመት በዚህ በአዞ እርባታ ስራ ውስጥ ነበርኩኝ። አጥማጅም ነው እንደገና ደግሞ አንዳንድ ነገር ያሳያል። ወርባ ዶንተር ባዳሽንድ ባንደንጋ ምሳ እያበላኋቸው ነው አዞዎቼ እና ትንሽ ጠብቁኝ እያለ ነው። በጣም ድፍረቱ በቃ እንዴት ብዬ ድንገት ትችላለህ። ግን አንተ ምን ትርጉሙ ማለቴ አሁን እኮ እያጠመደ ነው። እንዴት እየመገብኳቸው ነው አለ እየነገርኩ አይደል እንዴ? ወንዴ ምንድን ነው? ኧረ ሊባላ ነው። ና በአማርኛ ይችላል እንዴ? ጥሩ በግ ነው ገዛችሁት። በጣም አሪፍ ነው። ያው በቃ ጣፋ ምናምን ፌስታል ውስጥ አድርጋለሁ። ጮጓራ ምናምን ሁሉን ከትቻለሁ። ብልቱስ አለ እኮ አለ። ወስተን በበጉ ቆለጥ እየጠረጠርሽኝ ነው። ምኑን በላው ታበማ በእናትህ ካላመንሽ ነፈትሽ ምን በቁ ፈትሻል። እኔ አታምኝም ማለት ነው። ለድመት አልወጥም። እሱ ሆነ ነው ካላመጣለት ማን እናሽ ምንድነው? በፌደርሰንም እንደ ረቦና እንደዚህ ጋር አይጀመርም እንዴ? ምንድነው? ረቦሳ ምን እርባችኋል እንዴ? ማለት ለምግብ ነው የመጣችሁት? ለምን ነው የመጣው አንተ? እኔ ለምግብ አይደለም ስለጠሩኛ እነሱ ስለማከበር ምናምን ነው የመጣሁት እንጂ ለምግብ የምግብ ችግር የለብኝም። እኔ በሬ በየወሩ እየጣልኩኝ ደሃ ምናምን አበላለሁ። የምግብ ችግር ምናምን የለብኝም። ያው ጣሪ አክባሪ ነው ብዬ ነው እንጂ ስማ እንዴ ብፌ አልቋል። ምንም በላለው ጀምር አቆየለንም ቤተ ምግብ ይቅርታ እንዴ ልጅው ተስተካክሎ አልቋል ያልኩት። ወይ እሺ እናቴ እና እንዳልኩ ትቀርማላችሁ። እንዴት ነው ትቀርማላችሁ ወይስ እንዴት ይሻላል? እኔ ብዙ አራበኝም አይመስልም እንደዛ። ቀደማ ሂድ አንተ ሂድ። የኛንም ያዝን ስጦታ ነው። ጸባላየን እዛይ ሰፈር ምን ተፈጠረ? አንዱ ኳላጭ መጥቶ ተኩሶ አልገደለው። ተኩሶ ወቅቶ በያች እሱን ተወው እባክህ። ጓደኛው መጣና ሽጉጥ ነው ወቅቱ ወቅቱ አልገደለው። ምንድነው የምታወሪው? ወቅቱ ተኩሶ በያንቺ እሱ ገርማል። ወስዶ በኩርኩም አይኑን ጠምቦ ጀርባውን በጥፍ ህልው አላረገው። ከዛ ወደቀ ሰውዬው። ያንቺ መጫወቻ ከመሆን ገብቼ ፊልሜን ባይሻል
አርቲስት አትሆኝም፣ አርቲስት አታውቂም አዳሜ። አሁን የምሰራውን ፊልም ታያለሽ። አያልፍላትም። ለሰው ስኬት ሲሆንማ ቤትሽ ትቀረቀራለሽ አዳሜ። አዎ የሰው ልክ የማያውቅ አዳሜ። ይሄ አብሮኝ ወርሽ ነው ወሰደው ልጅ አይደል እንዴ? አባሩት ይሆናል እኮ አይሆንም። ዲግላይ እንደረገ ይሆናል እኮ እኛማ ይብላል ለእናንተ እንጂ እኔማ አላፊ ነኝ። ሊድ አክተር ኢንዳክሽን ስለሚሰማኝ በማቻቶ ነው። ኧረ ቀስ መሬቱን እንዴ ቀስ በይ እንጂ መሬቱን አጩብኝ ካራክተሩ ስራዬ ለራሴ አጩብኝ። ምንድነው ቅናተኛ? አንተም ታሊካ ነው እምቢ አሉ እንዴ? ዲክላይን አደረጉ አትሆንም ማለት ጸጉርን እንኳን አላስገቡልኝ። ኧረ እባክሽን ጨርሼ መጥቼ ነው። ሊጨርሱ ነው እንጂ ሊጨርሱ ነው ህልሜና ሊጨርሱ። ኧረ ቀስ በይ እንዳትደፊ ገርሽ ያ ዳይሬክተር ደረስ። በቃ እናንተ ውጡ። በቃ መጣሽ። በቃ እዛ ቁጭ ጀርባሽን ነው የምንፈልገው። እሺ ጀርባሽን ፊትና ጀርባ አይለይሽ። እናት ጀርባን አይተው ደህና አደርክ ይበሉ። ወይኔ ቡና መጠጫ በባዶ መጠጫ ነው። የኔ ሀሳብና ምኞት ከልጅነቴ ጀምሮ አውሮፕላን ላይ ሆስቴስ ሆናለሁ ብዬ ነበር። አውሮፕላን ላይ አይቻልም፣ ቁመቴ አጭር ነው። ጠባሳ ይዝሉ ወንድሜ ባጃጅ ላይ ሆስቴስ ሆንኩ። በቃ ዋና ነገር ምኞት ማሳካት ነው። ምኞት አሳክቻለሁ። እግዚአብሔር ተመስገን። እሺ ተማሪዎች ምንድነው ዛሬ ተማሪ አልመጣም እንዴ? ኧረ አለን። እሺ ለማንኛውም አቴንዳንስ እጠራለሁ። አበቃል። አቤት። አሰለፍ። አቤት። ማን ነው አቤት ያለው? ማን ነው? አንተ ነህ? ኧረ እኔ አይደለሁም። አንተ አይደለም? ኧረ እኔ አይደለሁም። አንቺስ? ኧረ እኔ አይደለሁም። እንግዲያውስ አንተ ነህ። ና አይደለም? አንተም ካልሆንክ አሁን ሁልሽም ምን ማታወጫት ከሆነ ሁልሽም ኢንኮምፕሊት ነው እንደኛ አንተ ያልጎመገመ ብያል እንዴ? አሁን እቀጥላለሁ። ሀዊ አቤት። ከጌ አቤት። ኢንኮምፕሊት ናችሁ ሁላችሁም። እሺ ከዚህ በኋላ እኔ ክላስ እንዳመጭ ብዬሻለሁ። እኔ ክላስ እንዳመጭ ከዚህ በኋላ መጣላት እኮ ተጣሉ። ግን ቂጡን እኔ ነኝ ሞጋው ያማችኋል። አባት ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ያማል። ቃስ ብላ አትሄድም እንዴ? ምንድነው አንተ እየሮጣችሁ የምትመጡት ምንድነው? አፈሳ ወጣት እየታፈሰ አሮጥም እንዴ? ስንት አመት ሮጥኩኝ። ስንት አመት እንዴ? አገሬን አስጠራለሁ ለነሱ የሮጥኩትን ሩጫ ብሮጥም አሮጥም የመጣ ይምጣ። ቁም ትበላሻለህ። ኧረ ጭራሽ ላይ ፍላይ ስለሆነ ነው እንጂ ሽንኩርቱ ከ5 ብር አይቀርስም። ያውነት ወይ እኔ ወጣምሻ ከሩ ነው እየሮጠ ይሄድ ያዛቸው ጭራሽ ጠምደት አርሰባችኋለህ። ይሄ ነው እንደሚይዘው ጭራሽ ቦጥሷል። በዚህ ኑሮ ውድነት እንኳን ታፊሽ እንደውም ቀልያለሁ። በሽንኩርት አልዋጋም እንኳን እንትን አጥፊ ሽንኩርት አምባምስ ሽንኩርት አምባ ምን ዳልሽ? አይደለም ምንድነው የምትይው? ማን ነው የምትይው እኮ ቀረ በኦኬ ሀለ ሀማሊ እሺ ስሚ ደግሞ እሺ ስሚ ድጋሚ ጀምር ያው ሀለ ጫጫ ቆርፈጂው ማለት ይገብሻል ወይዘሪት ማርያም ዛሬስ ምን ልታደርጊ ይሆን እዚህ የመጣሽው? አቤት አቤት ሰው አገኘው ብለህ ልብ ውልቅ ብሏል። የኔ ፍቅር እንዲህ እየተንከባከብከኝ ግን እንዳልቀጥብህ አቲ የኔ ቆንጆ አንቺ ብቻ አቀበጭልኝ፣ ተንከባክቤ ነው ማኖርሽ። ወገኛ እስቲ መጀመሪያ ከፓርክ ወጣችሁ ደህና ምሳ ብሉ። አውቃለሁ የኔ ጀግና ተማመንብሃለሁ። በለው ሳክስ ታውቂያለሽ፣ ግን በጣም እየደበረኝ ነው። ለምን? ይሄን ሰሞኑን እያገኘሁሽ አይደለም። እሺ ምን ላድርግ? ያገገመ ወንድሜ እኮ ነው አትወጭም እያለ የሚያዝገኛለሁ። የኔ ስም ከአፍሽ አይጠፋም አይደል? ደህና ዋላችሁ ልጆች። ሰላም። እኔ እምልሽ አንቺ ግን የሚቆጣሽ ሰው የለም እንዴ? ማለት ወንዶች ከየት እያመጣሻቸው ነው ብዛታቸው? እሺ ይሁን፣ ምንስ ብለሽ እያሳመንሻቸው ነው እንዲም ታንጋጋቸው? አረ ፋዘር እውነት ነው። በዚህ ሳምንት ካንተ ጋር 5ኛ ወንድ ይዛ ስትመጣ አይገርምም? አረ ድሮም አንቺ ማመኔ እርሶ ሰውዬ ግን ያቆኛል። ስታደርቂኝ ይዋልሽ እንዴት አላቅሽም? ቆይ ኪን ያሳያለሁ
ደሞ በዚህ መጣ አይደል? እንካ አሳይሃለሁ። ደሞ ታቀኛለህ አይደል? እስከ መቼ ባንቺ ተንኮል ልማረር ታዲያ? የታባሽ ዛሬ አገኘሁሽ። ኡፋ